ቤዛ ሰላም በመላው ዓለም የምትገኙ የዩቲዩብ ቤተሰቦች እንዴት ናችሁ? ቤዛ ማዕድ የሚለውን የዩቲዩብ ቻናል ሁላችሁም ሰብስክራይብ አድርጉ። ለዛሬ ደግሞ ይዤላችሁ የመጣሁት የጨጨብሳ አሰራር ነው። ወደ ዝግጅቱ እናልፋለን። መልካም ቆይታ ከቤዛ ማዕድ ጋር። ለጨጨብሳ የሚያስፈልገን ግብአቶች ያው ዱቄት ያስፈልገናል፣ ውሃ፣ ለጋ ቅቤና በርበሬ ያስፈልገናል። እንዲሁም ከእንቁላል ጋር ከሆነ በእንቁላል ከምንሰራው ከሆነ እንቁላል ያስፈልገናል። መጠነኛ ውሃ በሳህናችን ላይ ካደረግን በኋላ መጠነኛ ጨውን እንጨምርበታለን። ዱቄት እንጨምራለን። ዱቄታችንን መንፋት ያስፈልገናል። ምክንያቱም ቆሻሻ ወይ ባዕድ ነገራት ሊኖሩ ስለሚችሉ ሁልጊዜ እንደዚህ አይነት ነገሮች ስንሰራ ዱቄታችን መንፋት አስፈላጊ ነው። ከዛ በእጃችን ማውካት እንችላለን። እኔ ግን በእጄ ማውካት በዚህ በሚክሰር ማውካት እንዳይጓጉልብኝ ስለምፈልግ በሚክሰሩ አቦካውትኝ። ሊጣችንን እያቦካ ምጣዳችንን እናግላለን። ምጣዳችን በደንብ ከጋለ በኋላ ምጣዳችን ላይ በእጃችን ንጹህ እጃችንን በመጠቀም ምጣዱን የሚያህል ሰፋ ያለ ቂጣ እንጋግራለን። ከስሩ ከበሰለ በኋላ እንገለብጠዋለን ወደ ፊት ለፊቱ እንዲበስልልን። የፊት ለፊቱ ትንሽ ቃ ቢል አሪፍ ነው ለጨጨብሳችን ማለት ነው። ከዛ ንጹህ ድስት እናዘጋጅና ድስታችን ደረቅ መሆን አለበት። ከዛ መጠነኛ ቅቤና መጠነኛ በርበሬ እንጨምርበታለን። ከዛ የቆራረስነውን የጨጨብሳ ቂጣ ወደ ድስቱ አድርገን አብረን ከቅቤውና ከበርበሬው ጋር እናቀላቅለዋለን ማለት ነው። በእንቁላል የምንሰራ ከሆነ ጨጨብሳችንን እንቁላል መጠነኛ የጨጨብሳውን ያህል ከጨጨብሳው ጋር የምንበላውን ያህል የእንቁላል ፍርፍርም እንሰራለን ማለት ነው። መጥበሻችንን አግለን ኖርማል እንቁላል እንደምንጠብሰው የእንቁላል ፍርፍር እንሰራለን ማለት ነው። ያው ከእንቁላል ውጭ በርጎም መብላት የሚፈልግ ሰው በርጎ መብላት ይችላል። አሁን ግን ለማዘጋጀው ግን በእንቁላል ነው የምናዘጋጀው ማለት ነው። እና በደንብ እንደ ምስሉ ላይ እንደምታዩት በደንብ አድርጋችሁ በእጃችሁ በደንብ ቅቤውና በርበሬው ከቂጣው ጋር በደንብ እንትን እንዲል ታሹታላችሁ ማለት ነው። እንደዛ ካደረጋችሁት በኋላ እሳት ላይ መልሳችሁ ጥዳችሁ ድስቱን እንደገና በደንብ አድርገን ምስሉ ላይ እንደምታዩት በደንብ ቅቤው ከቂጣው ጋር እስከሚዋሃድ ድረስ በደንብ እናሸዋለን ማለት ነው። ከዛ በጎን ደግሞ እንቁላላችንን እየጠበስን ፈርፈር ያለች እንቁላል እንሰራለን ማለት ነው። ከዛ ለምግብነት ዝግጁ ሲሆን ለመመገብ ዝግጁ ሲሆን አውጥተን ምስሉ ላይ እንደምታዩት እናቀርባለን ማለት ነው። ይህን ጨጨብሳ በእርጎም ሆነ በወተት መብላት እንችላለን። ለቁርስም ለመክሰስም ተመራጭ ነው የሚሆነው። አሪፍ ጨጨብሳ እየሰራችሁ በዚህ ሳምንት ኢንጆይ እንድታረጉበት ጋብዛችኋለሁ ማለት ነው። የተወደዳችሁና የተከበራችሁ የቤዛ ማዕድ የዩቲዩብ ቻናል ተከታታዮቼ ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ሳምንት እስከምንገናኝ እስከ ሳምንት መልካም ሳምንት ይሁንላችሁ። ቤዛ ማዕድ ይለያል።